አንድ ነገር ማለት የምፈልገው የመልእክት ምናልባት ብፁዓን አበው ሊቃነ ጳጳሳት የምታዳምጡም ካላችሁ በጣም እናከብራችኋለን፣ በጣም እንወዳችኋለን። የእናንተ ትምህርት በጣም ብዙዎቻችን እንደሚጠግነን እንደሚፈውሰን የእናንተ መልካም አርአያነት ክርስቶስን እንድናይባችሁ እንደሚያደርገን ሁሉ እንደው በጣም እንደዚህ ያሉ እንደው በጣም የሚያሳቅቁ ምዕመናንን የሚያሳዝኑ ነገሮች ላይ እንደው ጥንቃቄ ቢደረግ እንደ ልጅ ይሄንን ማለት ፈልጋለሁ። ኢትዮጵያ ውስጥም ስትሄዱ እኔ አባቶቼ እናንተ ትልቅ ቦታ ላይ ነው ያላችሁት። ለቤተ ክርስቲያን ሙሉ በሙሉ መፍትሄ መስጠት የምትችሉ ለሕዝባችን መድኃኒት የምትሆኑ ናችሁ። ከናንተ በላይ ሌላ እንዳለ ባታስቡ፣ ከእግዚአብሔር በስተቀር ከእግዚአብሔር በታች የክርስቶስ እንደራሴዎች የቤተ ክርስቲያን መሪዎች ናችሁ። እኛውን ካህናቶች ታውቃላችሁ፣ ስልጣናችን አቅማችን እስከምን እንደሆነ ታውቁናላችሁ፣ ትረዱናላችሁ። ከመጮህ የተሰጠችንን ነገር ከማስተማር የዘለለ ስልጣን እንደሌለ እና አንደኛ ቤተክርስቲያን ችግር ውስጥ አሁን ያለች እየተፈተን ነው። ምዕመናን እያዘኑ ነው። በጣም እያዘኑባችሁ ነው። የእውነቴን ነው። በጣም እየቆዘሙ ነው። የሥነ ምግባር ጉድለት አለ፣ የአስተዳደር ብልሽት አለ። እንደገና ደግሞ ይሄ እንደዚህ በጣም የሚያሳቅቅ መርዝ የሆነ የትምህርት አሰጣጥ እኔ በእውነት ከእናንተ አይጠበቅም፣ ትክክል አይደለም። ስለዚህ ለሲኖዶስም ስብሰባ ስትሄዱ ሰብሰብ ብላችሁ ምን ተንግበር፣ ለቤተ ክርስቲያን ምን እናድርግ፣ እስኪ ይሄንን ትውልድ እንዴት ይችን ቤተ ክርስቲያን እንዴት ከአባቶቻችን የተቀበልናትን ከሐዋርያት የተቀበልናትን ቤተ ክርስቲያን እንዴት እናሻገር፣ ትልቅ አጀንዳ ይዞ መወያየት እንጂ እንደ ጎረምሳ እንደ ወጣት ሰው እንደው ስቆ ተጫዋውቶ ዝም ብሎ ወይንም ደግሞ አዳራሽ ሩጦ እዚያ ካሜራ ያለበት ቦታ ላይ ተገንቶ ማይሆን ነገር ማሰላል አይመጥናችሁም አባቶች። የእውነቴን ነው። ስብሰባ ላይ አንዳንዶቻችሁ ምንም ትንፍሽ አትሉ። የቤተ ክርስቲያን ጉዳይ ተነስቶ ምን መፍትሄ እንስጥ ሲባል ጸጥ፣ የሆነ ቦታ ላይ የሆነ ጥሪ ሲባል ግን እዚያ ግር ብሎ እንደዚህ ያለ ነገር በእውነት እኛ እንሰማለን፣ ሩቅ አይደለም። በጣም ነው የምንደማው። ሪፖርትም ስላለ ከየሀገረ ስብከታችንም የምንሰማው ነገር አለ። እኔ ባለሁበት ሀገረ ስብከት ላይ እኔ ያለሁባቸው ሊቀ ጳጳስ ሄደው ስለ ቤተ ክርስቲያን መፍትሄ ሆነው እንዲመጡ ፈልጋለሁ። በጸሎቴ በውዳሴ ማርያሙ በመልካ ስዕሉ ታምሩ ቅዳሴው ላይ ጸሎታ ለማርያም እዚህ ሁሉ ላይ እኮ ነው ብፁዓን አበው ሊቃነ ጳጳሳት ቅዳሴ ላይ ወንጌል ስናነብ እኮ ነው ስማቸውን የምንጠራው። በጸሎት ሌትና ቀን የማስባቸው ሊቀ ጳጳስ ምዕመኑ ሌትና ቀን ስለ ፓትርያርኩ ስለ ሊቀ ጳጳሱ ግዴታ ነው ጸሎት ይደረጋል። ለኛም እንኳን በአቅማችን ባለበት ደብር መምህርነ ተብሎ ይባላል። ሶኛ ያለንበት ወጣ በጣም አይቅለልብን እባካችሁ እና መፍትሄ ሁኑ። ለሀገር ለቤተ ክርስቲያን መፍትሄ መሆን በተለይ እንደው የፈለገው እንኳን ጥፋት እንኳን ቢኖር ሰተት እንኳን ቢኖር ቤተ ክርስቲያን እንደዚህ ጭንቅ ውስጥ በገባችበት ጊዜ በእውነት በየመንደሩ በየሰፈሩ እንደ ጉረምሳ ተሰብስቦ አድማ ማደም፣ በጣም መከፋፈል፣ እልህኝነት መገባት ይገባል። በእውነት ክርስቶስ ቢመጣ አሁን እንደዚህ ነው አገልግሎታችንን እንደው የተወደደ ጎሽ ልጆች በአውሰፍሳው ለጊዜ ከይለናል ኦ ገብሮ ምእመን ዘበብዙ ዘበህዳጥ ምእመነ ኮንከ ዲበ ብዙ ሰይመከ ይለናል። መግሊታቸውን ስላተረፋችሁበት ወደ ጌታ ደስታ ግቡ ይለናል። እኔ አባቶች እባካችሁ እንድንናገራችሁ እንደው ምክንያት አትስጡን፣ አትፍቀዱልን። እግራችሁን እንድናጥብ በርከክ ብለን ጉልበታችሁን እንድንስም እድል ስጡን፣ በር ክፈቱልን። በፍጹም እናንተን የመተቸት ቀና ብሎ የመናገር ይሄ ንግግራችን ልክ አንድ አባት ሲሳሳት እንደማይሆን ነገር ሲያደርግ ልጅ አባቱን አባዬ ይሄ ትክክል አይደለም፣ ይሄ ላንተ አይጠቅምህም ማለት ልጅ መብት እንዳለው አይነት ነው ንግግራችን። ይሄ ትክክል አይደለም። እንኳን የሌለን ነገር ብሎ የሌለን ነገር ቤተክርስቲያን በፍጹም ተረድታው ማስባው መማጣቅ ቅድም ዲያቆን ዘማርያም የሰንበት ተማሪ የሚመልሰው አልከ። አሁን የሰንበት ተማሪ እንደ ድሮ አይደለም። የሰንበት ተማሪ እንደ ድሮ ሰንበት ተማሪ የሚባልበት ዘመን ቀርቷል። አሁን እኮ ኮንክሪት የሆነው የትምህርት ሃይማኖት ያለው ሰንበት ትምህርት ቤት ነው። የእውነቴን ነው። እና
እኔ ቅድም የተና ገበሬው አባቴ ይሄንን ቢጠይቅ የሚመልሰው ነው። የእውነቴን ነው እንጂ ቤዛዊተ ዓለም እመቤታችን ስንል ከክርስቶስ ቤዛነት ጋር አገናኝቶ ቤዛዊተ ዓለም እንትን ቤዛዊተ ዓለም ማርያም ምንድነው መድኃኒትሽ ነሽና አላለም ምንድን ነበር ያሉት እሳቸው? አሁን እንደዚህ ያሉ ነይ እምዬ ማርያም ነይ ቤዛዊተ ዓለም ስንል ኤራኒየስ እንዳለው ነው፣ ወይንም ደግሞ ሌሎች እነ ቅዱስ ኤፍሬም እንዳሉት ነው። ህየንተ ስለ በይነ እየተባለ የሚመጡ አገባቦች አሉ። ቤዛ ምትክ እና እንደዚህ ያሉትን ነገሮች እንዲህ ቤተክርስቲያን አብራርታ የምትናገር ነው። ቤተክርስቲያን ልክ ፕሮቴስታንቶች እንደሚሉት አይነት አድርጎ ርማት እንደው አዲስ የመገለጥ በቃ አዲስ የተገለጠ ምስጢር ኖሮ ብፁዓን አበው ሊቃነ ጳጳሳት ያላስተካከሉት ሊቃውንቱ ያላረሙት ነገር እንዳለ አድርጎ አትደንግጡ። እኔ ግዴን ለማብራራላችኋለሁ። ከየት መጣ ይሄ ድፍረት? እኔ ይሄ ጤንነት አይደለም። እና እንደው እባካችሁ የማይሆን ቦታ አትገኙ። በቃ አትገኙ። የማይመጥናችሁ ቦታ ላይ አትቀመጡ። ጌታ እኮ ብለውት ነበረ ቢገርሞት ይሄንን የክርስቶስን አስታራቂነትም ሲናገሩ አውደ ምሕረት ላይ ይሄን ቃል ጠቅመውታል። በነገራችን ቃል ድገሙት በሉ፣ አትፍሩ፣ ድገሙት፣ አስታራቂያችን ነው በሉ፣ ድገሙ እያሉ ማለት እሱ ብቻ አይደለም። ክብረ በዓል ንግስ አሁን ስለ ኢየሱስ ራሱ ኢየሱስ በሉ እስኪ ኢየሱስ እንደው መልካ ኢየሱስ ተምሮ ያለፈ ሰው ምንድነው? አሁን ይሄ ኢንቴንሽናል የሚያሳየው ቤተክርስቲያን ኢየሱስ የሚለውን ስም ኢየሱስ ጌታ ነው ማለት እንደሚያሳፍራት እንደምትሸማቀቅ ኦርቶዶክሳዊነት ይሄ በጣም እኛ እግዚእነ ጌታችን ስንት ጊዜ እንበለው? በእርግጥ አንጠግበውም። በቃ ሌትም ቀንም እግዚእነ ኢየሱስ ባዶ ወልድከ ቅዳሴያችን እንደሱ አይደለም እንደሚለው ኪዳናችን ባዶ ወልድከ እግዚእነ ኢየሱስ ዘወቱ ለከ ምስሌው ምስለ ቅዱስ መንፈስ ስብሐት ወይ ይዜኒ ወዘልፈኒ ወላለ ማለት። እስኪ እንደው አሁን እግዚአብሔር ያሳያችሁ ዲያቆን ዘማርያም ስግደት ላይ ከማማቱ ጀምሮ ለከ ኃይለ ክብር ወስብሐት ወዘዝ እስከ ለዓለም አማኑኤል አምላኬ ለከ ኃይል ወእግዜ ኢየሱስ ክርስቶስ ለከ ኃይል ለአምላክ ይደሉ ለስሉስ ይደሉ ለማህያዊ ይደሉ ለእበዩ ይደሉ ለእዘዙ ይደሉ ለመንግስቱ ይደሉ ለስልጣኑ ይደሉ ለምኩናኑ ይደሉ ለኢየሱስ ይደሉ ለክርስቶስ ይደሉ ለሕማሙ ይደሉ ለመስቀሉ ይደሉ ያለ ማቋረጥ በየሰዓታቱ ይህንን አይደለም ክብር ወስብሐት ክብር ወስብሐት ወዘዝ እስከ ለዓለም ክብር ምስጋና መታዘዝ ዝቅ ማለት መገዛት ይደሉ ምትል የትኛው ከዚህ በላይ ስግደት አለ እንዴት ለጌታችን? ይሄ ብቻ አይደለም ኪርያላይሶን እብሮዲናይን ኪርያላይሶን ማስያስ ናይን ታወስ ናይን ማስያስ ናይን ኢየሱስ ክርስቶስ አማኑኤል ተስውጣን ኪርያላይሶን አቤቱ ማረን ይቅር በለን። ይሄንን አለ እንዴ ቤተክርስቲያን የምትለው? እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጻና ያብጽክሙ እግዚአብሔር እያለች ያለ ማቋረጥ የምትሰብከውን ቤተክርስቲያን በየትኛው ቦታ ነው ኢየሱስ ጾመ በዊኦ ገዳመ ከመ ይቤዙ ዓለመ ቆራበያን አንተሙ ይትግበሩ ቂመ ምስለ ቢጽክሙ ግበሩ ሰላመ በሐምየቶ በቂም ኢትስተዩ ደመ ብላኮ ቅዳሴዋን ስጋውና ደሙ የምታቀብል ቤተክርስቲያን ሆናት። ወንጌሉን አብራርታ እና ሌሎቹ የሚሉትን አይነት ኢንቴንሽናል ይዞ መጥቶ ልክኛ በጫጭት መካከል ፈንግል እንደማውራት አይነት አድርጎ ማቅረብ ይሄ ራሳችን ውስጥ የፈጠርነው ማነስ ነው። ይሄ እኛ ውስጥ ያለ ከጸዋግ አእምሮ ወይንም ደግሞ ከጸነነ ጭንቅላት የሚመጣን ነገር ፈጥሮ ኮሬክት ለማድረግ ደግሞ የሌለን ነገር መጀመሪያ አዲስ ትርክት መተረክ ከዛ በኋላ ያንን ደግሞ መልሶ ለማረም መሞከር ይሄ በጣም ትክክል አይደለም። በእውነት እንደው ጥያቄ እንኳን ተጠይቆ ቢብራራ እንዴ እመቤታችን አድኝኝ ስንል ምን ማለታችን ነው? ዶክተር አዳነኝ ዶክተር ይገል እንል የለ መላእክት አዳኑን ስንል ምን ማለታችን ነው? አሁን ይሄ በእውነት ሚካኤል አዳነኝ ብዬ ብል አሁን እኔ ተሰቅሎ ሞቶ አዳነኝ ማለት ነው? እንደዚያ ማሰብ በራሱ ከየት መጣ ይሄ ማይንድራ? እኛ እኮ አይምሮ ውስጥ የለም፣ በዘመናት ውስጥ የለም እንደዚህ ያለ አናስበውም ሁሉ። ሚካኤል ተሰቅሎ አዳነኝ፣ እመቤታችን ተሰቅላ አስበነውም አናቅም። ሕፃን ልጅ ማስበው አታቅም። ይሄንን
ያላሰብነውን ነገር እናንተ የተጠራጠረውን ማይንዳችሁን አምጥታችሁ ግን ስትነግሩን ይሄ ትክክል አይለመሆናችሁን እንነግራችኋለን። በቃ ስህተት ነው ይሄ ቶታሊ ምንም ጥያቄ የለው። ስለዚህ አባቶቻችን እንደው ተጠንቀቁልን። ከዚህ ቀደም በእመቤታችን ዙሪያ ላይ ሌላ ነገር በቃ የማይባል ነገር አንደው እመቤታችንን መውደድ ልክ መጠን ነው። በነገራችን ላይ እመቤታችንን በቃ የፈለግነው ብንወዳት የፈለግነው ብናከብራት እርሱ ባከበራት ልክ ማንም ፍጡር መግለጥ አይችልም። ያልተገለጠ ነገር እኮ ነው የተገለጠው። እንዴት ነው በሆድሽ ከተማ ያደረው ያ ሰማያዊ ሁሉን ብጆ የያዘው እንዴት እፏደረ ቤተ ነዳይ ብለን ምን ጠይቃት እመቤታችን በልቧ ምስጢራዊት እናት ስለሆነች ጠብቃ የሆነውን ነገር ከመግለጥ በላይ የሆነውን ነገር ዝም ብላ በአንክሮ በተደሞ የምትይዘው ነው ድንግል ማርያም እንጂ ሁሉ ተነግሮ የሚያልቅ ናርመም ወኢንክ ፈጽሞ ብሏል ቅዱስ ኤፍሬም። እና በጣም መጠንቀቅ አለባችሁ ብፁዓን አበው። ስትሄዱ ቁም ነገር ላይ የሆነ ነገር ሰርታችሁ የህዝባችንን እንባ አብሳችሁ አብያተ ክርስቲያናት ጮታቸውን ሲያሰሙ ቶሎ በየሀገረ ስብከታችሁ መፍትሄ ሰጪ መሆን፣ ሙስናን ማጥፋት፣ ጉቦን ማጥፋት፣ ዘረኝነትን ማጥፋት፣ በየደብሩ ጎጃሜ፣ ጎንደሬ፣ ሸዋ፣ ወሎ፣ ኦሮሞ፣ ትግሬ እያለ የደሞዝ ጭማሬ የገንዘብ ቅጥር የሚለውን እሱን ማጽዳት። ይህ ከቤተ ክርስቲያን ጌታ ጅራፉን ይዞ ቤተ መቅደሱን እንዳጸዳው ሌባን ወንበዴን መከላከል። ከነዚህ ምዕመናንን ጠብቁ፣ ቤተ ክርስቲያናችሁን ታደጉ፣ ቤተ ክርስቲያናችሁን ለሌባ ለሰነፍ ቦታ አትስጡ ብሎ በታማኝነት መቆም ሲገባ እንደ አንድ ጎረምሳ ሰባኪ እየሄዱ ዝም ብሎ በያዳራሹ አትደንግጡ፣ አትፍሩ። ምዕመናን የሚያስደነግጥ ትምህርት መጀመሪያ ላይ ማስተማርን ምን አመጣው? ትክክል እንኳ ቢሆን ለምዕመናን መጥኖ አትደንግጡ ከማለት ግን የማያስደነግጥ ትምህርት መስጠት፣ በአቅም መስጠት። ቴዎሎጂ ኖት ፎር ኤቭሪዋን ያለው ማን ነው? ለሁሉም አይደለም። ለምዕመናን የሚሰጥ ትምህርት በአቅም፣ ለካህናት የሚሰጥ ትምህርት በአቅም ነው የሚሰጠው። በቅኔ ቤት እኮ ጉባኤ ቃና የሚነግር አለ፣ ዛምላክ የሚነግር አለ። እንዳቅሙ ነው። መምህሩ ለቅኔ ተማሪ ቅኔ የሚሰጡት እንዳቅሙ ነው። ጨምር ይላሉ። ሚበዙ ዋዜማ፣ ስላሴ፣ ዘይዜ፣ መወድስ እያሉ ይሄዳሉ። ጨምር እየተባለ እንጂ ባንዴ ጀማሪ ጉባኤ ቃና የሚነግርን ሰው መወድስ ነገር አይባልም። መጥኖ ማቅረብ የመጀመሪያው የሰባኪ መስፈርት መጥኖ ለምዕመናን ማቅረብ ነው። የምንናገረውን ነገር ማወቅ፣ ለትምህርታችን መጠንቀቅ። ምዕመናን ይህን ነገር መሸከም ይችላሉ አይችሉም ብሎ ማሰብ ካልተቻለ ሲጀመር የሰባኪነት መስፈርቱ ራሱ ዜሮ ነው የሚሆነው መጀመሪያ ላይ መነሻ ላይ። እና ጥንቃቄ እናድርግ ለማለት ነው። እንወዳቸዋለን። ብፁዓን አበው ሊቃነ ጳጳሳት ኑሩልን። እንደዚህ ግን የተሳሳታችሁ አባቶች ግን መታችሁ ይቅርታ ልጆቻችን ምዕመናን እንደው በቃላችን በንግግራችን መሰናክል ስለሆናችሁ በትምህርታችን መሰናክል ስለሆናችሁ በመስቀሉ ዕለት ከመስቀሉ ስር የተገኘችውን እመቤታችንን የሌለ የማንላ ቤተክርስቲያን የማትለውን ብለን ራሳችን በተሳሳተነው ነገር ይቅርታ እንጠይቃለን እንድትሉን ተስፋ እናደርጋለን እንደምትሉ። አለበለዚያ ኢጎ ይዟችሁ እኛ እኮ ጳጳሳት ነን እንዴት ካላችሁ እውነት ለመናገር ትክክል አይደላችሁም። እንደዚህ ባለው ህሊናም ክህነትም እግዚአብሔር መንፈስ ቅዱስም አይሰራም። እውነት ለመናገር አይሰራም። እግዚአብሔር በተዋረደ ልብ በትሁት መንፈስ ነው እግዚአብሔር የሚሰራው። እና ዝቅ ማለት ሁላችንም ከእግዚአብሔር በታች ነን። በቃ ለሱ ክብር መስጠት፣ በቃ ዝቅ ማለት፣ አራያ መሆን። የማደርገው ያደረግኩትን ነገር ታስተውላላችሁ። ከመዝ ግበሩ ለቢጽክሙ። እውነት ነው። የማደርገውን ነገር የተደረገውን ነገር ታስተውላላችሁን? አዎ። ብፁዕ አባታችን ሚዲያ ላይ ፍኖተ ጽድቅ ስብከት ላይ ያው ቤዛችን ኢየሱስ ክርስቶስ ነው፣ ድንግል ማርያም ቤዛ አትባልም፣ አትደንግጡናም ብለው የተናገሩትን ነገር ያው ማህበራዊ ሚዲያ ላይ ሲመላለስ ያዩ ይመስለኛል ቀሲስ። እና ያ በተመለከተ ቤተክርስቲያን ቤዛ የምትልበት ምክንያት በዚህ ምክንያት ብለን ከሰዓታቱ ከቤተክርስቲያን መጻሕፍቶቹ ኢቭን ከመዝገበ ቃል ጭምር እያሳየን እየተማማረን ነበርና ምናልባት በዚህ ጉዳይ ላይ ክብረ ክህነትን ጠብቀን ማስተላለፍ አለብን። ሰቶቹ መገለጽ አለባቸው፣ ትክክል። ስንገልጻቸው ግን ክብረ ጠብቁ መታለፍ አለባቸው እንደው ላይ እየተነጋገርን ነበረ። እውነት ነው። አይ ሁሌም ቢሆን
ምንድነው ንግግርን በጨው እንደተቀመመ በጸጋ ይሁን የሚለውን የቅዱስ ጳውሎስን መልእክት ሁሌም በማንኛውም ጉዳይ ላይ ምንም አይነት ርዕስ ይነሳ፣ ምንም አይነት ኢሹ ይነሳ ከክርስቲያኖች ከኦርቶዶክሳውያን አንደበት ሊጠበቅ የሚገባው ቃል ነገረ ጉዳዩን ብቻ አንስቶ ከባለ ጉዳዩ ጋር እኛ አይደለን ጉዳያችን ከጉዳዩ ጋር ነው። ስለዚህ ጉዳዩን ብቻ አንስቶ በጨዋ ደንብ ክፉ ቃል ከአፍ ሳይወጣ መናገር ይቻላል። ይሄ በጣም ሊለመድ የሚገባው ጉዳይ ነው። ማንም ይሁን ማን ምንም ነገር ሲናገር ጉዳዩን ብቻ አንስቶ መሞገት የተሰጠ አዳማዊ ነፃነት ነው። ከእግዚአብሔር የተሰጠ ነፃነት ነው። የኛ እያስቸገረን ያለው አንድ ትልቁ ነገር የሚመስለኝ ሀሳብን እና ፐርሰንን ለይቶ ማየት ላይ ትንሽ እንቸገራለን። ሀሳቡን ትተን ቶሎ ብሎ ወደ ፐርሰናሊቲ ይሄድብናል እና ሌላ ነገር ውስጥ እንገባለን። ሌላ ከጉዳዩ ጋር ግንኙነት የሌላቸው ነገሮች። በጣም ደስ የሚለው ነገር ትናንት እያየው ነበር፣ እንደው ቁጭ ማለት አጋጣሚውን ትናንት ነው ባለበዓል ያገኘሁትና ያላነሳ የመልስ ያልሰጠ ያልጻፈ ሊቅ የለም። ከፌስቡክ ላይ አሁን ስትመለከት ዘማርያም ያልሰጠ ያልተናገረ ያልጻፈ በቴሌግራም ያልጻፉ የቤተክርስቲያን ሊቃውንት የሉ። በቃ የሚገባው መልስ ተቀምጧል። እኔ አሁን እዚህ ምናልባት በወርቅ ካባ ላይ ለምድ መደረብ ነው የሚሆነው። ሁሉም ነገር በሚገባ መልስ ተሰጥቷል። ግን የተናገሩት አባት ሊቀ ጳጳስ እንደመሆናቸው መጠን ክብር መስጠት፣ ያላቸውን ስልጣን ማክበር በጣም መልካም ነገር ነው። ምክንያቱም ዞሮ ዞሮ የምንነካው ቤተክርስቲያንም ስለሆነ እና በዛ መልክ ሀሳብን ለይቶ ማየት መልመድ፣ ንግግርን በጥሩ ቋንቋ በጥሩ በጨዋነት ደንብ መግለጽ፣ ክፉ ቃልን ከአፍ ማስወገድ በጣም ጥሩ ነገር ነው። አንዱ ፓራዶክስ የሚመስለኝ ነገር ካነሱት ቴዲሻ ማርያም ላቲ ስብሐት ቤዛዊተ ዓለም አትባልም እና አትደንግጡ የሚለው ቃል ፓራዶክስ ነው፣ የሚጋጭ ብዙ ነገሮች ከኋላ እንድትጎትት እንድታስብ የሚገፋ አባባል ነው እና ለኦርቶዶክሳውያን ሊቃውንት እንዲህ አይነቱን ነገር ከጥንት ጀምሮ ጠንቅቆ የመናገር ባህል አለ። በመጻሕፍቶቻችን በንግግሮቻቸው አባቶቻችን ሊቃውንቱ በትምህርቶቻቸው ሁሉ ስናይ ጠንቅቀው ይቺ ጠንቅቀው የምትለው ቃል በጣም ደስ የምትለኝና ጠንቅቀው ነው የሚያውቋት። እኛ ራስ በቀል ትውልድ አይደለንም። ኮሄረንስ ያለን መሰረት ያለን በቅብብሎሽ እዚህ ነው እኛ ጋር የደረሰው፣ በትውፊት ነው እኛ ጋር የደረሰው ኦርቶዶክሳዊነት እና ለእመቤታችን ስለ ቅድስት ድንግል ማርያም ቤዛዊት ዓለም መባሏን በደንብ ጠንቅቀው ሲያስተምሩን እንኖረዋል። ክብሯን ሲነግሩን እንኖረዋል። በምክንያት ድህንነት የተቀመጠችበትን ቦታ ሲያስተምሩን ነግረውናል። ምን ማለት ነው ቤዛ የሚለው ነገር ደግሞ ዛሬ በጣም በስፋት ስንማረው፣ ይሄ በነገራችን ላይ አዲስ አይደለም አይደል? ከዓመት በፊት ከ2 ዓመት በፊት እንዲህ አይነት ነገሮች እዚሁ ቲክቶክ ላይ ተነስተው በጣም ሰፊ ውይይት በጣም ተደርጎባቸው ብዙ መልስ የሰጠንባቸው ነገሮች ናቸው። ይደነግጣሉ ሰዎች። እመቤታችን ቤዛዊተ ዓለም ስትባል ይደነግጣሉ። መጽሐፍ ቅዱስ ምንድን ነው የሚለውን ማየት እኮ ብቻ በቂ ነው እና ኮንቴክስት ወይም አውድ የሚባለውን ነገር በደንብ ለይቶ ማወቅ ያስፈልጋል ለማለት ነው። መልሱ ከበቂ በላይ ስለተነገረ
መደንገጥ አያስፈልግም። በየጊዜው አጀንዳ እንደሚሰጥም ማወቅ ያስፈልጋል። ስለዚህ ይሄን ነገር እየተረዳን በሊቃውንቱ የተሰጡትን መልሶች እያጣጣምን መጻሕፍትን እያነበብን ከኦርቶዶክሳዊነት ሃይማኖት ሳናወጥ ምንም አዲስ ነገር ስለሌለ ሰይጣን የሚፈልገው ተረጋግተን እንዳንኖር፣ ተረጋግተን ሃይማኖታችን እንዳንማር፣ እንዳናስተምር፣ ፕራክቲስ እንዳናደርግ ነውና እንወቅበት ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ብዙ ተመልሷል። እንደውም ዛሬ እኔ የመግባቱም በዚህ ጉዳይ ላይ ሳይሆን እንደውም ነዳያንን በተመገቡበት ጉዳይ ላይ ምስጋና ለማቅረብ ነበረ። ግን አብዛኛው ሰው በጣም ደረስ አድርጎ ጠንሲል፣ አንደኛ ጥያቄው አዲስ አይደለም፣ ሁለተኛ በጣም ጥያቄው ከተመለሰ ቆየ። ስንት ሊቃውንት ከዚህ በፊት ስንት ሊቃውንት በዚህ ጉዳይ ላይ መልስ ሰጥተውበታል። ግን እኛ ያው እንደምታውቁት አጀንዳ በተነሳ ቁጥር እኛ ሁሉ አዲስ ነው ቤተክርስቲያን የምንሆነው። ብዙዎቻችን በቃ ግራ ይገባናል። የሆነ ነገር በተነሳ ቁጥር ወዲያው ግራ ነው የሚገባን። በቃ ወይኔ ምን ተፈጠና ብለን ወዲያው ግራ እንጋባለን። ምናምን ነገር እንደው ምን ጉድ ነው ምናምን እንዳለ ወዲያው ትንሽ ነገር በተፈጠረ ቁጥር ወዲያው ግራ እንጋባለን። ለዛ ምላሾች በጣም አስፈላጊ ስለሆኑ ነው ትንሽ የተወሰነ ማውራት የሰጠነው። እና ሁለተኛ ነገር ደግሞ ከማይጠበቅ ለዛ ኤክስፔክት አይደረግም። አንደኛ ጉዳዩ በጣም ሲሪ ነው። በጣም እንደው ሚስጥራት ምናምን ቢሆን ወይ ደግሞ ትልቅ ነገር መለኮታዊ ጉዳይ ቢሆን ቶሎ ለበል ነው። ኦኬ ያው እንትን ነው ይኖራል። ደግሞ ሰው አጽኖ ሲሰጥ አትደንግጦ ሽሎ ጭራሽ ለጉዳዩ በጣም አጽኖ ሲሰጥ ደግሞ ይሄ ኮንፊደንሱ ከየት መጣ ምናምን ብለን እንድንጠይቅ ያደርጋል። እና ግን በዚህ አጋጣሚ ሰው ሁሉ ጳጳሳት በአንድ ላይ እንዳይሆን እንዲያርጎ እንዳይደመድም ጳጳሳትን በሙሉ በዚህ ልክ እንዳያስብ እንዲህ ነው እንደሚያውቁት እንዲህ ነው እንደሚናገሩት እንዲህ ነው እንደሚያስቡት ነው እንዳይናገር። ሁለተኛ እኛ አባት ነገር እግዚአብሔር ብሎላቸው ይቅርታ እኔ ያልኩት እንዲህ ለማለት ፈልጌ ነው እንዲህ ለማለት ፈልጌ ነው ብሎ ገለጻ ይቅርታ ቢያቀርቡ ይሄ ማለት ግን የታድሶ መናፍቃን ጠፉ ማለት ግን አይደለም። እንደውም ከጀርባ ያለው ነገር ላይ ማተኮር አለብን። ሌላውን ግን ተውት። እኛ አንድ ጉዳይ ሲመለስ ሌላ ግን ተመልሶ ነው የሌለበት እና ብዙ መመለስ ይቻላል። የመጽሐፍ ቅዱስ መዝገበ ቃል እንኳን ቢያንስ አትሊስት ይሄ መጽሐፍ እንኳን ፕሮቴስታንቶች እጅ ላይ ያለው እንኳን ቢያንስ ቤዛ የሚለውን ቃል እንኳን ለንብረት ለቁስ እንደሚያገለግል ጠቅሟል። ይሄ እንኳን ቢያንስ ይሄ መጽሐፍ ይሄ ማለት የመጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃል ፕሮቴስታንት አሉበት፣ ኦርቶዶክስ ቤተክርስቲያናችን አለችበት። የኛ ኦርቶዶክስ ብቻ ሳይሆን ፕሮቴስታንቱ ካቶሊክ ጭምር ያለበት እዚህ ላይ እንኳን መዝገበ ቃል ቤዛ የሚለው ቢታይ እንኳን እዛ ላይ አለ። በጣም በቀላሉ ማለት ነው። እና እንደዚህ ነገሮች ያጋጥማሉ። ምናልባት አንዳንድ ጊዜ ደግሞ መድረኮች እንዳይስቡን በስሜት ነው የምንናገራቸው ንግግሮች ወይ ደግሞ የሆነ ሰው ደስ ለማሰኘት ስንናገር ካስተምሮ እንዳናፈነግጥ ዝናን መቆጣጠር ውርደትን መቋቋም ተገቢ ነው። በየትኛውም አጋጣሚ በጣም ልንናኝ እንችላለን። በጣም ስማችን ሊገን ይችላል። በጣም ሊጨዋጨልና አንቱን እንባል እንችላለን። እሱን መቆጣጠር መቻል እንደው ያልሆነው ደግሞ ስም ሊጠፋ ደግሞ ይችላል። በዚህ ጊዜ ደግሞ ወይኔ ጉዴ ፈላ ብሎ ደግሞ አንገት ሰብሮ ቤተክርስቲያን መጥፋት ደግሞ ተገቢ አይደለም። በዚህ ዝናን መቋቋም ውርደትን ደግሞ ቆሞ ጸንቶ በእምነት በርቶ መገኘትም የግድ ይላል እና እንደዚህ ነገሮችን እንድናስባቸው ነው በጣም አትኩሮት የሰጠ ነው። ብዙ ሰው በጣም ስለተናደደ ይሄ በነገራችን ላይ ሰንበት ተማሪ ራሱ የሚመልሱ መልስ ስለሆነ ትንሽ ሰው የደነገጠው በዛ ነው ስለደነገጠ እንጂ አሁን የሰንበት ተማሪ አሁን ይሄን አብራራ ቢሉት እንዴት አድርጎ እንደሚያመሰጥረው እንዴት አድርጎ እንደሚያብራራው እንዴት አድርጎ እንደሚንት የሚለውና ግን መጽሐፈ ሰዓታት ላይ እዚህ ጋር አንድ መቶ ተርጓሚ ያለ እዚህ ጋር ወዳስ ወደም ባክቶ አሳትሞታል ምናምን ነገር እንደዚህ ነገሮች አባ ገብረ ኪዳን ደግሞ እዚህ አሐቲ ድንግል የሚለው መጽሐፋቸው እዚህ ላይ ገጽ 171 ላይ ደግሞ 271 ላይ ደግሞ እንዴት አልቆ ራሱን ችሎ አለው ቤዛዊተ ዓለም ምዕራፍ 6 ላይ ራሱን ችሎ እዚህ ላይ ደግሞ አለ በመጽሐፍ መልክ እንኳን እንዲህ ነገር ቢታዩ እንደዚህ ቆንጆ ነው እና እንዴት እንደዚህ አይነት ሲሊ ነገር ያው ደግሞ በዳህጸ ልሳን መንገድ ሳይሆን አተኩሮ በጣም አጽንኦት ሰጥቶ መናገራቸው ትንሽ ከባድ ነገር ያደርገዋል እና እንደዚህ ነገሮችን እኛ ራሱ ቢያንስ አትሊስት ቤተክርስቲያናችን ድንግል ማርያም ቤዛዊተ ዓለም ስትል ከክርስቶስ ጋር አብራ ተሰቅላ ወይ ደግሞ እንደ ክርስቶስ ተሰቅላ ሞታ እንዳልሆነች የሚለው ነገር ማንም ያውቃል። እንኳን ሊቀ ጳጳስ እንኳን ብፁዕነታቸው ማንም ነው
አንድ ኦርቶዶክስ ቤተክርስቲያን እናትን መንገድ ላይ አግኝተናል ድንግል ማርያም እንደ ክርስቶስ ተሰቅላ ሞታ ዳነች ነው ብትል አዋት የአምላኬ እናት የጌታዬ እናት እና የማን የሚናገሩና ይሄ ከዚህ ይመስለኛል አንጻር ሰው በጣም ትንሽ ርቴት የሆነው ግን እንደዚህም ቢሆን ግን በጣም ክብረ ክህነቶች እጅግ በጣም መጠበቅ አለባቸው የሚለውን እንድናሰምርበት ዋናው እንደውም ከዚህ ይልቅ የታድሶ ናፍቃን ሴራና ተንኮላቸው ምን እንደሆነ እሱ ላይ በጣም ማተኮር እንደሚገባ አጽንኦት መስጠት ነው የገባ ነው። እንግዲህ ለሁላችሁ መልካም በዓል ይሁንላችሁ። በዓለ ሃምሳ እንግዲህ እንደ አንድ ፋሲካ ዕለት ትንሣኤ በዓል የምናከብራትና በዓሉ የሰላም የፍቅር ያድርግልን። ጾም አይጾምም ማለት አልጸልይም ማለት ግን አይደለም። ምን አሉ ይቀስ ይቅርታ። አሜን። አይ አሜን አሜን። ጾም አይጾምም ማለት አይጸልይም። ብዙ ሰው አሁን ሮብ ዓርብ የለም ጾም ይላል። ጠዋት ነው ቅዳሴ ይላል። ውዳሴ ማርያም ግን ይደገማል፣ ዳዊትም ይደገማል። ጸሎት አይቆምም። በነገራችን ላይ አደራችሁ እባካችሁ ዝም ብሎ የሚሰገሰግ አይደለም። ይሄ ዝም ብሎ ያገኘውን ዋጣው አይደለም። ይሄ 55 ቀን ስለተጎዳ በዚህ ኮምፐንሴት አድርጎ ለማለት አይደለም። መብል በብስሃ በደስታ እንደሚከበር መብል እንደ አንድ ፋሲካ የምንወርሳት መንግስት ሰማያት ያላት እረፍት ይሄ ነው ለማለት ነው። ስለዚህ 50ዋን ቀንች ባለ 50 የምናከብራት እንደ አንዲት ትንሣኤ ቀን ጌታ እንደተነሳባት ነው እንጂ ያገኘውን ምግብ ጥርስቅ ያደርክ ሮብ ዓርብ የለም አካክሰው ማለት አይደለም። አደራችሁ እና ውዳሴ ማርያማችሁ ልዛ እንዳታሽቀነጥሩት። ጸሎት ይጸለያል። አደራችሁ ውዳሴ ማርያም ይደገማል። ቅዳሴ ጠዋትም ከሆነ ቅዳሴ ይቀደሳል። ቅዳሴ ማስቀደስም ተገቢ ነው እንጂ ጾሙ ተፈታ ምን ይደረጋል? እንደፈለኩ ነው መበላው፣ እንደፈለኩ ነው ማተርማምሰው፣ ሮብ ዓርብ የለብችን ባለ 50 እንደው ላካክሳት ብሎ የሆድ ምግብ እንዳናረገው አደራችሁን። የኛ ሃይማኖት የአሕዛብ አይደለም፣ የሆድ እንሙሎ አይደለም። እንደው እንደተጎዳን አውቃ ቤተክርስቲያን በዚህ እንድናከሰው ፈልጋ አይደለም። እንዲህ አደራችሁ እንዲህ እንዳታስቡትና የሆድ እንዳናረገው፣ ስንበላም በልክ ስንጠጣም በልክ እናርገው አደራችሁ። ይህ ከመጠን በላይ መብላት በመጠጣት ራሳችንም አዋርደን ሃይማኖታችን እንዳናዋርድ እንጥንቅቅ። በዚህም አንድ መናፍቃን ይገባሉ። ስለዚህ በልክ እንብላ፣ በልክ ደግሞ እንጠጣ። እንደዛ ማድረግ አለብን እንጂ ጉዳዩን ይሁን። አንድ ዲያቆን ሄኖክ ኃይሌ የገጠማት ሁለት ስንኝ ያለችና ምን ትላለች? ጾም ጸሎቱ ስግደቱ ተረሳ፣ እኛ መሞት ጀመርን አንተ ስትነሳ የምትል በጣም ገላጭ የሆነች በተለይ በዓለ ሃምሳን ረስተውት ደግሞ ሰኔ ጾም ላይ መጥተው ደግሞ እንደ አዲስ ክርስትናን የሚጀምሩ ሰዎች ያጋጥማሉ። እና ሁልጊዜም ቢሆን እህል ውሃ እንጂ ፋሲካ ያለው ቅበላ ያለው ኃጢአት፣ ክፋት፣ ተንኮል፣ የስጋ ፈቃድ መቼም ቢሆን ቅበላም ፋሲካም የለው። ይችን ልጆቻችን ጻፉልን። ለእግዚአብሔር መስማት፣ መጸለይ፣ መልካም ማድረግ እነዚህ ነገሮች አሁንም ዘንድሮም አሉ። መቼም አልፎ አልፎ የሚበላ የለም። ስለዚህ ሁሌም ቢሆን ለነፍሳችን የሚሆነውን ምግብ መብላት መጠጣት ያስፈልጋልና የዘማርያምን ቃል ለማጽናት ነው። በዚህ አጋጣሚ ደግሞ ብፁዕነቶ ይሄ ማነው ቀሲስ ይቅርታ ለብፁዕነታቸው ምላሽ የሚሰጡ ማንኛውም አካላት በፌስቡክም ይሁን በዚህ በቲክቶክም ይሁን ስትናገሩ ብፁዕነቶ እያላችሁ መናገር ያለባችሁ አንተ እንዳትሉ አደራችሁ። ይሄ ክብረ ክህነትን ማክበር አለባችሁ። በቃ ስህተቱ ይገለጥ። አዎ ስህተት ነው፣ ትክክል፣ ምንም ጥያቄ የለውም። ስህተቱ ላይ ሸፋፍኑት አይደለም ብያለሁ ያለው። ስትናገረው ግን ብፁዕነቶ ይሄ ነገር ስህተት ነው፣ ከዚህ አንጻር የቤተክርስቲያን ትምህርቷ ይሄ ነው ብላችሁ ክብረ ክህነትን አክብራችሁ አንተ ማለት ምንችለው ቤተክርስቲያን ሲኖዶስ አይቶ ሲያወግዝ መናፈቅ ሲል ከእንግዲህ ስልጣነ ክህነት አንስቻለሁ አቶ ነው የሚባለው ካለን አቶ ብለን አብቱዛት እስከዛ ድረስ ግን ብፁዕነቶ ብለን በአክብሮት መመለስ አለብን። ኦርቶዶክሳዊ ስነ ምግባርና ጨዋነትም ጭምር ያስፈልጋል። ይህንን አደራ ለማለት ነው። በየትኛውም መንገድ ምላሽ ይሰጥ። ከዚህ በለጠ አመስጥሩት፣ ከዚህ በለጠ ይብራራ
እንደው የበለጠ ነገር ይስፋፋ ከተፈለገ ምንም ችግር የለው። ክብረ ክህነት ግን መከበር አለበት። ይሄ ለቀጣይም ጭምር ሌሎች ሊቃነ ጳጳሳት ቢያጋጥሙን፣ ሌሎች ቀሳውስት ቢያጋጥሙን ካልተወገዘ ቀሲስ ገሌ ስህተት ነው የተናገሩት፣ አባ ገሌ እንደዚህ ነው ያደረገው፣ ዲያቆን ገሌ ይሄ ነገር ስህተት ነው ብሎ ያንን ሰው ማረም እንጂ እንደ አሕዛብ እንዲሁ በውርጅብ እንዲዙም ብሎ ብቻ በስድብ መንቅ እንዳንገልጸው። እችን ባለ 50 እባካችሁን ኦርቶዶክሳውያን በጭፈራ በአልባሌ እና አለል ዘለል እየሆንን እንዳንጨርሰው አደራችሁ። ቅዳሴ ማንም ሰው እንዳይቀር በምትችሉት አቅም ላለላቸው ሰዎች አካፍሉ። ባለፈው ቃል እንደገባችሁት ለዳግማይ ትንሣኤ ምንመግብ ሰዎችን እናብላ። ለፋሲካ ያላገኙ ሰዎች ለዳግማይ ትንሣኤ እንኳን ይመገቡ። እንደዚህ እያደረግን ሰዎችን እንርዳቸው፣ አብረው እንዲካፈሉ እናድርጋቸው። ስም በላይ ያለው ቤት እንድንካፈለ ይትረፍ። ለእኛ የታሰበውን ለወዳችን ሌሎቹ አካፍለናቸው እንብላ። ክርስትናውን በዛ መንገድ እንግለጠው። በተረፈ ግን የትኛውም ነገር አጀንዳ ሲሰጠን እንደ ርዕስ አታርጓቸው። አሁን ይህን አክል አሁን ብፁዕነታቸው ላይ የተነሳው ነገር ማህበራዊ ሚዲያ እንዳለ በየቀኑ አሁን ቀን ሙሉ ዛሬ ሲመለስ ይዋል። ቀን ሙሉ በምን በሚዲያ አልቀርም። ግን ደግሞ ጉዳዩን ከአንድ ግለሰብ ብቻ ጋር እንዳታያይዙት ለማለት ፈልጌ ነው። ዞር ብላችሁ ዙሪያ አቅጣጫውን በደንብ አውጥቶ ማየት አስቶ መገንዘብ ያስፈልጋል እንጂ ነገ ተነስቶ ደግሞ ልክ ሲጠይቁ ቪዲዮ ሰራለን እኛ መቼም ቃዣለን ችኩል ነን። ይኸው ይቅርታ ጠየቁ፣ ይኸው ይቅርታ ጠይቀዋል፣ ይኸው ቪዲዮ ይቅርታ፣ ማንም ሰው እንዳያወራችሁ በቃ ዝም በሉ። ይሄ የእሳት ማጥፋት ዘመቻ ማለት እኛ ብዙ ጊዜ የምንከተል ያንን በቃ እሳቸው በዛ መንገድ ጠይቁ፣ ጥሩ በቃ አለቀ፣ ቆንጆ፣ እንኳን ተመለሱልን፣ እንኳን ይቅርታ ጠየቁ፣ እንኳን አረሙት ዘን ከዛ አስቀጥሉ። አይታችኋል። እንደዚህ ማለት ነው እና ስተት ያርማሉ ይስተካከላል። ነገርን ቪዲዮ አይተን ደግሞ በቃ ዝም በሉ እንዳትናገሯችሁ ምናምን አይደለም። እንኳን ያኔም ስተት ይቅርታም ከማለታቸው በፊትም አንተ ማለት የለብህም። ይቅርታ ካልሆን በኋላ አንተ ማለት የለብህም። ይቅርታ ከመጠየቃቸው በፊት ብፁዕነቱ እያልክ መጻፍ አለብህ፣ መናገር አለብህ። እንትን ከማለት ይቅርታን ከጠየቁ በኋላ ብፁዕነት ማለት አለብህ። በዛ መንገድ ነው ራሳችሁ ማለማመድ ያለባችሁ እና ራስን ማትጋት የሚገባው እንጂ እንዲህ ዝም ብሎ ብቻ በእንትኑ መንገድ በስድብ መንገድናም እየተገለጸ እንዳይደረግ ይሄ ለሁላችሁም አድራ ለማለት ነው። ለወንድሞች ለቶች ያናዳል፣ አዎ ያበሽቃል፣ አዎ ትክክል። በጣም የሚያናድና እንትን የሚል መስመር የሚያስለቅቅ ነገር አለ፣ አዎ ልክ ነው። ይሄ ነገር ግን እናንተ ከጥንቃቄ ጋር አብራችሁ ማስተላለፍ አለባችሁ ለማለት ነው። በጸሎት ዝጉልን።